ጊዜ ሊከፋን ይችላል፣ ሰዎች ሊያስከፉን ይችላል፣ ሊሰማን ይችላል፣ ልንበደል ልንጎዳ እንችላለን። ነገር ግን ስንበደል ስንጎዳ ጥፋት ሲደርስብን ማንነታችን እንዳልነበረ ሆኖ ኢቭን አንዳንድ ጊዜ ከአቅማችን በላይ ፈተናዎቹ ሊገዝፉብን ሁሉ ይችላሉ። እነዚህን የሚያደርሱብን ደግሞ ሰዎች ሊሆኑ ይችላሉ እና በዛን ሰዓት ላይ ምናልባት በውስጣችን የሚያድር ቂም ሊኖር ይችላል፣ መከፋት ሊኖር ይችላል፣ ሰዎችን ለመጉዳት ሰዎችን ላይ ጥፋት ለማድረግ ውስጣችን ሊያስብ ይችላል። ነገር ግን ምናልባት ሁለት ነገሮችን እዚህ ብናስብ ጥሩ ይመስለኛል። አንደኛ በተቻለ መጠን አትሊስት በጣም የሚያስከፋ የሚጎዳ ስሜትን በጣም የሚያበሳጭ ነገር እንኳን ቢከሰት ለሰከንድ ራሳችንን ብንጠይቀው ጥሩ ይመስለኛል። የሆነ ነገር ለምሳሌ በጣም ከፍቷችሁ የሆነ ነገር ብታደርጉ ለምሳሌ እንበልና በዛ ንዴት ውስጥ ናችሁ ሰው ላይ ጉዳት ብታደርጉ የሆነ ነገር ብትፈጥሩ ምን ሊከሰት ይችላል የሚለውን ብናስብ ጥሩ ይመስለኛል። ሁለተኛ ኢቭን እንደው ተናዳችሁ እንኳን እሺ የሆነ ነገር አደረጋችሁ ካለፈ በኋላ ቂም ባንይዝ ጥሩ ይመስለኛል። ለምን በብዙ አንግል ብንመለከተው በውስጣችን መጥፎ ስሜት ካለ፣ በውስጣችን ቂም ካለ፣ በውስጣችን ለሰዎች የምናስበው ነገር ክፉ ከሆነ ከዚያ በኋላ የምንሰራቸው ስራዎች በሙሉ በዛ ስሜት ውስጥ የተያዙ ነው የሚሆኑት፣ ወይም በዛ የቂም ስሜት ውስጥ የሚመዘኑ ነው የሚሆኑት። ወይም ደግሞ ምንም እንኳን እኛ ባናውቀውም ያ የቂም ስሜቱ እሱ እኛን እየገፋፋን ነው የሚሄደው። ኢቭን አንዳንድ ጊዜ እንኳን ለምንድን ነው ለምሳሌ ሰዎች ውጭ ላይ ተጣልተው መጥተው ግን ቤት ሲደርሱ ምናልባትም ሌላ ሰው ቤተሰብ ሳያጠፋ ምንም ነገር ሳያደርግ ሊደባደቡ ይችላሉ፣ ሊመቱ ይችላሉ። ለምን ይመስላችኋል? እዛ ያላቸውን ንዴት በዛ ሰው ላይ የሚይዙትን ለወዲያው ያላቸው ስሜት እየቆየ ደግሞ እንደ ቂም ሲይዙት በተለይ ደግሞ ሞር ወደ በቀልነት ይቀየርና ኢቭን ሰውየውን ባናገኘው እንኳን ሌላ ሰው ላይ ጉዳት ልናደርስ እንችላለን። ስለዚህ ይህንን ሁለቱን ነገሮች ማሰብ ያስፈልጋል። አንደኛ በተቻለ መጠን የነገሮችን አውትካም ብንመለከት ማለት የነገሮችን አውትካም ስንል ለምሳሌ የሆነ ነገር ባደርግ ከዛ በኋላ ምን ሊያጋጥመኝ ይችላል? ለማንም አይደለም፣ ለራሳችን የመጨረሻችንን ማወቅ እንኳን አንዳንዴ አስተዋይነት ነው። ምክንያቱም የሆነ ነገር ብናደርግ ከዚያ በኋላ የሚመጣውን ፈተና፣ የሚመጣውን ጉዳት፣ የሚመጣውን ተጽዕኖ ከተረዳን አትሊስት ሌላ ፈተና ላለመፈጠር ይጠቅመናል። ሁለተኛ ነገር ደግሞ ወይም ደግሞ ምናልባት ከመጀመሪያውም ችግሩ እንዳይፈጠር ወይም ቀጣይ ችግር እንዳይፈጠር በር መዝጋት ሊሆን ይችላል። ወይም ደግሞ የችግሮችን ቀዳዳ መድፈን ሊሆን ይችላል ልናደርገው የምንችለው። በዋናነት ግን የሆነ ነገር ባደርግ ቀጣይ ምን ሊከሰት ይችላል የሚለውን ማሰብ ጥሩ ነው። አንዳንድ ጊዜ አካል ጉዳት ሊያጋጥመን ይችላል፣ ወይም ደግሞ ሌሎችን አካል ጉዳተኛ ልናደርግ እንችላለን፣ ወይም ደግሞ ሕግ ልንጥስ እንችላለን። ኦር ደግሞ ኢቭን አንዳንዴ የምንሰራቸው ስራዎች በምንፈልገው የህይወት መንገድ እንዳንኖር የሚከለክሉ ሊያደርጉ ይችላሉ ማለት ነው። በተለይ አካል ላይ ጉዳት ከደረሰ ኦር ደግሞ ሰምቲንግ እንደዚህ አይነት ነገር ከተከሰተ የሚያደርሰውን ጉዳት ተመልከቱ። ምክንያቱም አንዳንድ ጠባሳዎች አይድኑም። አንዳንድ ጠባሳዎች ካልዲያኑ ደግሞ እኛም ጠባሳው እኛ ላይ ከሆነ ከዛ በኋላ ያ ጠባሳ እኛን ውስጣችንን ክፉ አድርጎ ነው የሚያኖረን። ምክንያቱም ያ ንዴቱ፣ ብስጭቱ፣ ቂሙ ወይም ደግሞ የያዝነው መጥፎ ስሜት ስለሚኖር፣ ሁለተኛ ሌሎች ላይ ጠባሳ ብናሳርፍ ደግሞ አንደኛ ሌሎች ሰዎች እኛን ሲያድኑን ሲፈልጉን ነው የሚኖሩ። እሱ በራሱ ሌላ ህመም ነው። እንደዛ ከሚሆን ግን መታገስ የሚያክል ነገር የለም። መታገስ ማለት ለምሳሌ ሰዎች ከኛ በፊት ቀድመው ሊናደሩ ሊበሳጩ ይችላሉ እና የሆነ ነገር ከመከሰቱ በፊት ነገሮችን የሆነ በሰከነ በበሰለ መልኩ ነገር መወያየት እጅግ በጣም ወሳኝ ይመስለኛል። ምክንያቱም አንዳንድ ጊዜ እንደ ቀላል እናየዋለን። በነገራችን ላይ እኔ የማወራው ነገር አሁን የማወራው ነገር እናንተ ከምታውቁት የተለየ ነገር ላይሆን ይችላል። ነገር ግን እያወቅነው ዋጋ እንደሌለው ዝም ብለን እናልፈዋለን እና ግን እጅግ በጣም ዋጋ ያለው ነገር ስለሆነ ዝም ብዬ እንዳላርም ነው የማነሳው እና
ፈረንጆች እንደውም የሆነ በጣም የሚያበሳጭ የሚያናድድ ነገር ሲያጋጥም እና አንድ ሰው በጣም ከተናደደ 2 to 5 ሰከንድ ሩልስ ይሉታል። ከ2 እስከ 5 ሰከንድ በቃ የሆነ ነገር ከማድረግ በፊት ራስህን አስበህ ወደ ራስህ አስብ፣ ወደ ራስህ ተመለስና አስብ ይላሉ። ማለት የሆነ ነገር ባደርግ ለምሳሌ ድንጋይ አንስቶ መማታት ሊሆን ይችላል፣ በቦክስ መማታት ሊሆን ይችላል፣ የሆነ ነገር ማድረግ ሊሆን ይችላል። ብቻ በቦክስ ብትመታ ያንተ እጅ ሊሰበር ይችላል፣ የሰው ጥርስ ልታፈስ ትችላለህ፣ የሰው ዓይን ልትጎዳ ትችላለህ። ኦር ደግሞ ድንጋይ አንስተህ ብትነሳ ያ ሰው ሊሞት ይችላል፣ ኦር ሰምቲንግ የሆነ ነገር ሊከሰት ይችላል። ከዛ በፊት ግን ያችን ነገር ማሰብ። ሁለተኛ ነገር ደግሞ ቀድሞ እዛ ደረጃ አለመድረስ። አንዳንዴ የማይቀሩ ጠቦች አሉ። በቃ ታግሳችሁ ከአቅማችሁ በላይ ሲሆን ግዴታ የመኖርና ራስን የመከላከል የሚሆኑ ግዴታ ጠቦች አሉ። ለምሳሌ ንብረት ከመዘረፍ ከስርቆት ጋር የተገናኙ ነገሮች ምንም ምሕረትን እኔ ተደጋጋሚ ስለተሰረቁ በዛ ቦታ ላይ ድጋሚ ከምሰረቅ ሞትን እመርጣለሁ። በቃ ከዛ በኋላ ንብረቴን ጠብቄ እመርጣለሁ። በቃ በተለይ አንዳንድ ቦታዎች ላይ ያው ትክክል ነው ወይ ላይሆን ይችላል። ምክንያቱም ገንዘብ ሲቆይ የሚተካ ነገር ስለሆነ፣ እኔ ግን ንዴት ስላለብኝ አልችልም። በቃ ምክንያቱም ተደጋጋሚ ተሰርቃችሁ ሰም ፖይንት ላይ ያበሳጫችኋል እና ኢቭን ትዕግስታችሁን ልታጡ ትችላላችሁ። ስለዚህ በቃ አንአቮይደብል የሚባሉ አሉ። ግዴታ ንብረትህን ፕሮቴክት እያደረግህ ደም የፈሰሰብህ ደምህን አፍሰህ ላብህን አፍሰህ ስጋ በቃ ሰውነትህን ጎድተህ ማንነትህን ጎድተህ መስዋዕት ከፍለህ እድሜህን አተህበት ያፈራኸውን ንብረት ማንም ብድግ ብሎ መጥቶ ወስዳለሁ ሲል ራስህን ንብረትን ስትከላከል ስትጠብቅ ጉዳት ቢደርስብህ ብትሞት ይሄ አንአቮይደብል ነው። በቃ ማለት መከላከል የማትችለው እና ልታስወግድ የማትችለው ነገር ነው። ነገር ግን ይሄ ታክሲ ላይ፣ ስራ ቦታ ምናምን እነዚህ ነገሮች በጣም ማይነር ነገሮች ናቸው፣ ወይም ደግሞ በጣም ቀላል ነገሮች ናቸው። በቀላሉ ልናስተካክላቸው የሚገቡ ነገሮች ናቸው። እኛ ነገሮችን ሰከን ብለን ማሰብ የምንችል ከሆነ ከአስተሳሰባችን ራሳችንን ይሄ በተለይ አንዳንዴ የሆነ የሚመጣ ነገር አለ በውስጣችን ውስጥ እንደ ኤሌክትሪክ ፓወር በቃ የሆነ በልበል አድርግ የሚለውን ይሄ እሳቱን ሲመጣ በቃ ራሳችንን ለሰከንድ ቆም ብለን ከ2 እስከ 5 ሰከንድ በቃ ራሳችንን በቃ መጠየቅ፣ የሆነ ነገር ባደርግ ምን ሊከሰት ይችላል የሚለው ማሰብ ጥሩ ይመስለኛል። ስለዚህ ያችን አጋጣሚ ራሳችንን መጠየቅና ራሳችንን እንደምንም ብለን ያንን ስሜት መቆጣጠር። ትልቅነት የሚመጣውም የሚወለደውም በዛ አጋጣሚ ስለሆነ፣ ስለዚህ ስሜታችን ስለሚገፋን እንጂ ባይ ዲፎልት እኛ ክፉ ነን አይደለም። ያንን ስሜት መቆጣጠር ግን ትልቅነት ነው ብዬ አስባለሁ። ስለዚህ እነዛ ሁኔታዎችን ገና ከመጀመሪያው መቆጣጠር፣ ችግሩ ከተከሰተ ደግሞ ጀስት ከ2 እስከ 5 ሰከንድ ሩል በመጠቀም ጀስት ያንን ሌላ ተጨማሪ ነገሮችን እንዲፈጠሩ ምክንያት አለመፍጠር፣ ሌላ ተጨማሪ ነገሮች እንዲከሰቱ የበለጠ እድሎችን አለማመቻቸት። ከዛ በተጨማሪ ደግሞ ይባስ ብሎ ደግሞ ቂም ውስጥ መግባት፣ ቂም ውስጥ ስንገባ ደግሞ ይባስ እሱን የሆነ ነገር ካላደረግኩ እኔ ሰው አይደለሁም፣ ኦር ደግሞ የሆነ ነገር እነሱ ደግሞ ምንድን ነው የሚያደርጉን? ከዛ በኋላ ያለው ህይወታችንን ሞር በንደት ሞር የሆነ ሰላም የሚሰማው አይነት ሰው አንሆንም። የምንመልስበት መንገድ፣ የምንግባባበት መንገድ፣ ሰዎችን የምንከባከብበት መንገድ፣ ሰዎችን የምንቀርብበት መንገድ፣ ከሰዎች ጋር የምናወራበት መንገድ እየተበላሸ ነው የሚመጣው። ስለዚህ እሱ በራሱ ምንድን ነው ሌላ ፈተና ነው ማለት ነው። ስለዚህ አይ ቲንክ ፈተናዎች ሲመጡ ፈተናዎችን የምንፈታበት መንገድ፣ ራሳችን የምንቆጣጠርበት መንገድ፣ እንዲሁም ደግሞ ቂምን አለመያዛችን ህይወታችንን ሰላም ከሚያመጡት ነገሮች አንዱ ነው ማለት ነው። ስለዚህ ልላችሁ የምችለው ነገር ምንድን ነው? ስሜታዊነትና ቂመኝነት ባይመራም ጥሩ ይመስለኛል። ለምን? እውነት ሁሉም ሰው ክፉ ነው ብዬ አላስብም። በተፈጥሮ ምናልባትም የጤና ችግር እስከሚባል ድረስ መጥፎ ባህሪ ያላቸው ሰዎች ሊኖሩ ይችላሉ። እነዛን ሰዎች ከህይወታችን ማራቅ እንችላለን። ሊትራሊ ማላቅ እንችላለን። በቃ እነዛን ሰዎች ከህይወታችን አውጥተን እኛ የምንፈልገውን ህይወት በምንፈልገው መንገድ ምንም አይነት የሰላም ማጣት፣ የስነ ልቦና መጎዳት፣ የፍቅር የመግባባት ችግር ሳይኖርብን
እነዛን ሰዎች ከህይወታችን አውጥተን መኖር እንችላለን። በሆነ አጋጣሚ ካጋጠሙን ደግሞ እሱን የመቋቋምና እሱን ተታግሶ የማለፍ ደግሞ ኃላፊነት አለብን። ምክንያቱም ከዚህ የባሱ ብዙ ፈተናዎችን እያለፍን ስለሆነ የምንኖረው። ስለዚህ አይ ቲንክ ስሜታዊነትና ቂመኝነት የሚያመጡት መዘዝ እጅግ በጣም ከባድ ነው እና ብናስበው በጣም ጥሩ ይመስለኛል። ምክንያቱም መጨረሻቸው ስለማያምር በጣም መጨረሻቸው በእኛ ሀገር ደግሞ በተለይ ብዙ ጊዜ እኛን ወደ ጦርነትም ወደ መገዳደልም ወደ መጠፋፋትም እያደረሰን ያለው ወይ ስሜታዊነት ነው ወይም ደግሞ ቂመኝነት ነው። ስለዚህ ሌላው ይሄ ገንዘብ፣ ፍቅር ምናምን እንላለን ነው። እነዚህ ነገሮች ሁሉ እንዳሉ ነው። ግን በዋናነት እነዚህ ሁለት ነገሮችን እንደምንም ብለን ማስተካከል የምንችል ከሆነ አትሊስት ከእናት ከአባት ከወንድሞቻችን ከአክስት ከአጎቶቻችን ልጆች እንደውም ከምንወደው ማህበረሰብ ጋር በፍቅር በጥሩ መንገድ መኖር እንችላለን ማለት ነው።